የቲክቶክ ባዮአችሁ ስር ሊንኮችን ማስቀመጥ የምትፈልጉ ከሆነ በቀላሉ እንዴት እንደምታስቀምጡ አሳያችኋለሁ ማለት ነው። እኔ ባዮ ላይ የቴሌግራም ሊንክ አለ። እዛ ላይ ከገባችሁ ብዙ ጠቃሚ ነገሮችን ፖስት ስለምናደርግ ሞር ግንኙነታችን ጠበቅ ይላል። ባዮ ላይ ያለውን ሊንክ ተጫኑት፣ ከዛ ኦፕን በሉት። በሚቀጥል ከላይ 3 ነጥብጣባን በመጫን ኦፕን ኢን ኒው ብራውዘር ስትሉ ወደ ቴሌግራማችን ይወስዳችኋል። ጆይን አድርጉ። ወደ ቪዲዮ እንሂድ። ቲክቶካችሁ ላይ ከሄዳችሁ በኋላ ኤዲት የምትል ታገኛላችሁ። ኤዲት የምትለዋን ስትነኳት እነዚህን ገጾች ዝርግፍ አድርጎ ያመጣላችኋል። ከዛ ውስጥ ማስገባት የምትፈልጉት ሊንክ የምትለዋ ድሮ ዩቲዩብ ምናምን ነበረው አብሮት እዛ ላይ አሁን ግን አንድ ነገር ብቻ ነው ማስገባት የምንችለው። የምትፈልጉትን ቴሌግራም ከሆነ ቴሌግራም፣ ዌብሳይታችሁን ከሆነ ዌብሳይታችሁን፣ የዩቲዩብ ከሆነ የዩቲዩባችሁን ተነክቶ ሰዎች ወደ የምትፈልጉት ቦታ እንዲሄዱላችሁ የምትፈልጉትን ሰሌክት አድርጋችሁ እዛ ላይ ኮፒ አድርጋችሁ ፔስት ታደርጉታላችሁ። ከዛ በኋላ ሴቭ ማድረግ ነው። ሰዎች ባዮአችሁ ስር ያለውን ሊንክ ተጭነው ወደምትፈልጉበት ቦታ ላይ መሄድ ይችላሉ ማለት ነው። ግራ የገባችሁ ነገር ካለ ኮመንት ባሩ ላይ አስቀምጡልኝ። ሳሚ ነበርኩ። በቀጣይ ቪዲዮ እስከምንገናኝ